መጨረሻ ላይም እሷን ለትዳር መረጥኳት። ስትጠፋብኝ በእሷ ተስፋ ቆርጬ ነበር። አሁን ደግሞ መጣች። አንደኛ እወዳታለሁ ያችን ሴት፣ ሁለተኛ ደግሞ የውጭውንም እድል ቢሆን ማጣት አልፈልግም። አንተ ምንድነው የምትለኝ አለኝ። እኔማ ቃልህን አትጠፍ ነው የምልህ። እቺ ሴት ህፃን ልጅ አይደለችም፣ ትልቅ ልጅ ናት። አንተም መርጣ በዚህ እድሜዋ አንተ ላይ ተማምና ለትዳር እየተዘጋጀች ነው። ቤተሰቦቿ እየደገሱ ነው። አንተም እሷም ጎበዝ ሰራተኞች ናችሁ። ከምንም በላይ ደግሞ እሷ የሥራ ሰው ናት፣ ጎበዝ ናት። ሀገራችሁ ላይ ሰርታችሁ መኖር መለወጥ ትችላላችሁ። በጣም ጥሩ ልጅ ናት። በዛ ላይ ለምንድን ነው እንደዚህ የምታደርገው? እንዴት ልታመነታ ራሱ ልብህ እሺ ያለህ አልኩት። አንተ ራስ አልነበር እንዴ ስታጣጥላት የነበረው አለኝ። አሁን ዳወካ ሰሞኑን አጣጥያታለሁ፣ ውስጧን ሳላቅ ማንነቷን ሳልረዳ። ስቀርባት ግን በጣም ጥሩና መልካም ሴት፣ ለትዳር የምትሆን ሴት እንደመረጥክ አረጋግጬልህ ከጎንህ ቆሜያለሁ። ከመልኳም ከእድሜዋን በላይ አስተሳሰቧና በህይወት ውስጥ ያለፈችባቸው መንገዶች ለትዳር እጅግ የምትመረጥ ሴት አድርጓታል። ከሷ ምን አጣው ብለህ ነው ገና የማታውቃትን የሆነች አሮጊት አገባለሁ ከሷ ጋር ተያይዤ አሜሪካ ሄዳለሁ ብለህ ምትክዳት? ይሄ በጣም ትክክል አይደለም አልኩት። ሀውለት ከምነግርሽ በላይ ተጣላ። በቃ እኔ አንተ ትረዳኛለህ ይገባሃል ብዬ ነበር የጠራው፣ እንደውም አይመለከትም ተወኝ ብሎ ተነስቶ ወጣ። ይህ ጓደኛዬ ሽማግሌ ልኮ ለሰርግ ቀን አስቆርጦ የመስክ ፎቶ ተነስቶ እኛንም ለሚዜነት አሽቶ ሱፍ መርጠን ቁጭ ብለን የሰርጉን ቀን እየተጠባበቅን ባለበት ሰዓት ሐሳቡን ቀይሮ ከጮኛው ስልኩን አጥፍቶ ጠፋ። የዛለት ማታውኑ በጣም ብዙ ሰዓት ተከራከርን። ማናደደኝ ያው እኔና እሱ ከልጅነት እስከ እውቀት የምንተዋወቅ ጓደኛሞች ነን። ተቷቱተን አንታቷው፣ ተሰዳድበንም ተደባድበንም ቢሆን አንራራቅ። ብዙ ጊዜዎች ያልተግባባንባቸው ያልተስማማንባቸው የተጣላንባቸው ነገሮች አጋጥመውናል። እነዛን ሁሉ ነገር ዛሬ ተጣልተን ነገ ተገናኝተን ፈተናቸዋል። ይህም ከዛ የተለየ አልነበረም። እቺ ዲያስፖራ ልትመጣ ነው የተባለችው ፍቅረኛው ከ5 ዓመታት በፊት የሚያውቃት ሴት ናት። ሶሻል ሚዲያ ላይ ተዋውቀው በጥሩ ሁኔታ ያወሩና ይነጋገሩ ነበር። በአካል ባያያትም ባያገኛትም እንደሚያፈቅራትና እንደሚወዳት ይነግረኝ ነበር። ለሷ ከነበረው ፍቅርና መውደድ በላይ ግን እዛ ሀገር ሄዶ መኖርን ይፈልጋል። ከተዋወቁ ጊዜ ጀምሮ በየአመቱ አሁን እመጣለሁ፣ እንጋባለን፣ ይዤ እሄዳለሁ፣ አሁን እመጣለሁ፣ እንጋባለን፣ ይዤ እሄዳለሁ እያለችው አመት በመጣ ቁጥር 5 ዓመታትን አስቆጥሯል። የሆነ አመት ላይ ግን መደወሏን መገናኘታቸውን እርግፍ አድርጋ ተወቹ። በዚህ መሃል ነበረ ይቺን ሊያገባት የተዘጋጀውን ፍቅረኛውን አግኝቶ አመት እንኳን ባልሞላ ጊዜ ውስጥ ለጋብቻ ተጫጭተው ወደ ገደለው የገቡት። ታዲያ ዛሬ ሁሉን ነገር ጨርሶ ሊያገባ አንድ ሐሙስ ሲቀረው ዲያስፖራ ተብዩዋ ሴትዮ ድምጿን ካጠፋችበት አቧራዋን አራግፋ ተነስታ መጣውልህ አለሁልህ ጠብቀኝ አግብቼ ይዤ ወደምኖርበት ሀገር እበራለሁ ብላ ሰርፕራይዝ ስታረገው ሁለተኛዋ ሴት ላይ ወሰነባት ማለት ነው። የሆነ ይሁን የምንጣው ይምጣ የምመርጠው ዲያስፖራዋን ነው አለ። ሀውለት ምን ብዬ ልነግራት እንደምችል ለዚህ ሴት በጣም ግራ ገባኝ። ማታውን አናግሬው ደውልልሻለሁ ብያት ነበር። ከሱ ጋር ተጣልተን ጥሎኝ ከሄደ በኋላ ትንሽ እንደቆየን ደወለችልኝ። ምን ሆነህ ነው? አንተ ራሱ እኮ እንደሱ ሆንክብኝ። ቅድም ደውላለሁ ብለኸኝ አልደወልክም። አሁንም አግኝቼው ደውልልሻለሁ ቤቱ ሄጄ ያገኘዋለሁ ብለኸኝ አልደወልክልኝም። በሰላም ነው? የተፈጠረ ነገር አለ? የሆነው ነገር ካለ ንገረኝ አለች። ምንም የሆነው ነገር የለም፣ በጣም ደህና ነው። ትንሽ እናቱን ጫን ብሏቸው እሳቸውን ትሪት እያደረገ ስለሆነ ነው አልኳት። ወይኔ ልምጣ ሊያቸው ነገ ልምጣ ቤት እንዴት ላድርግ ምን ልሁን ብላ በቃ ተርበተበተች። ጭንቅ አላት። ያለ ክፉ የሚሰጥ ነው ምናምን አለችኝ። አየዛን ያለ ክፉ የሚሰጥ አይደለም፣ ያው እሱን ታውቂው የለ በእናቱ በጣም ሴንሲቲቭ ነው እና ትንሽ ጭንቀትም አይችልም። በጣም ደህና ናቸው። ትንሽዬ ግፊት ነገር አለችባቸው። ከፍ ስላለችባቸው ካጠገባቸው መለየት ስላልፈለገ ነው። አሁን ቤት ብትመጪ ደግሞ ቤተሰቡም አይን አውጣ ነው የሚልሽ። ገና አልተጋባችሁ፣ ሽማግሌ ነው የተላከው። አያውቁሽ፣ አታውቂያቸው። እንደው ዘው ብለሽ ቤታቸው ብትመጪ አያሳፍርም አልኳት።
እሱም እውነትን ነው ያሳፍራል። ታዲያ ለምን ስልክ አያነሳልኝም? ቢያንስ ስልክ እንዲያነሳልኝ ወይ እንዲደውልልኝ ንገረው አለችኝ። አዎ እደውልላታለሁ ብሎኝ ነበረ፣ ግን በቃ አሁን ስለመሸ ደብሮት ይሆናል። ለማንኛውም ያለውን ነገር አሳውቅሻለሁ፣ አንቺ አትጨናነቂ ብዬ